የብሩንዲ ሳይክለኞች ሪስክ መውሰድ አይፈሩም። የብሩንዲ አንዱ የመጓጓዣ መንገድ ሳይክል መጠቀም ነው። ይህም የሆነው መንገዶቹ አጫጭር በመሆናቸው ነው። ብሩንዲ ከአፍሪካ ትንንሽ ከሚባሉ ሀገሮች አንዷ ናት። በጣም አደገኛ ነው ለሳይክለኞቹ እንደዚህ በመኪና ተያይዞ መሄድ። ብሩንዲ የምትገኘው በማዕከላዊ አፍሪካ ላይ ነው። ዋናው መንገድ የሚሄደው ከካያንዛ ወደ ቡርጉራማ ነው። ብሩንዲ ደሃ ሀገር ናት፣ መሬቷ የተስማማ ቢሆንም። በኖርዘርን ፕላቶ ሙዝ በብዛት ይበቅላል፣ እንዲሁም የተለያዩ አይነት ዝርያዎች አሉት። ሙዝ የብሩንዲ ዋና ምግብ ነው። እዚህ በካያንዛ ከተማ ገበሬዎች ሙዙን ለገበያ ያቀርባሉ።